والله سو بايجوا نوري راس بوي بسم الله بسم الله بسم الله ما شاء الله قاسم يموتن القرد كفاك لو جو ودي قرطا ماشي ها اسكي አሁን የኛውን ተቆረጠን ባርጋ እዚህ ጋር እሱ ጋር ነው አይ كواتيكا ياكي هاي بيتو اوكي بسم الله بي اوكي بسم الله واو قربت قرطت قرج ما شاء الله ما شاء الله በቃ በትሽ መብላት ትችያለሽ ኦኬ ዋው ቆረጥሽው ጨርሰሻል ይገባሉ በኋላ እሺ ሰላም አለይኩም በይ ሃይ በያቸው እሺ አውሪ በያቸው እሺ አውሪያቸው መጀመሪያ ምግብ መብላት አለብን እያለች መጀመሪያ ቋንቋ አስተርጓሚ ማለት ነው እሺ በቃ ይስራ መውጣት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ሰላም እንደናችሁ ያው እንግዲህ ሁላችንም ሰላም አላልን እንድሪስ አይ ይስራ መውጣት ትችላለች እያልኩ ነበር ተዋት እየበላይ ነው እሷ ምን እንግዲህ ማንከልስትሽ ማሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ የነ ጀማል ቤተሰቦ የነ አንዋር ቤተሰቦች የነ አወል ቤተሰቦች እኛ ደህና ነን እናንተሳ ዛሬ እንግዲህ እንደምታዩን ለየት ባለ ስራ መተናል በመጀመሪያ ማሻአላ በሉ ያው እስከወራንተ የኛ ቤተሰቦች እሺ አይ ምናልባት ኢትዮጵያኛ እንትን ስላለ በአንተ ሊለቀቅ ስላለ እሺ እና ያው እንግዲህ በሁለተኛ ስራ የመጥቻለሁ ካሁን በፊት በሽፎንና በራያ ልብስ ነበር የምታውቁኝ አሁን ሁለተኛ ደግሞ የወጥ ቤት እቃ ይዤ መጥቻለሁ እና ያው ላሳውቃችሁ ነው የመጣሁት ዛሬ የጀመረችው ይስሪናት እንግዲህ ገድ ማሻአላ በሉ የኢስራን ስልክን እናስቀምጥላችኋለን ሰላም አለይኩም ይቀርባላ ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም ሰላም እንዴት ናችሁ ቤተሰብ ያው ጠፍተናል ብንጠፋም ዛሬ ተመልሰናል እና እንግዲህ ያው የጠፋንበት ምክንያት በአንዳንድ ነገሮች ያው በስራም በምንም አይነት ቢዚ ሆነን ነውና ኢንሻአላህ አሁንም አዲስ ስራ ይዘን ብቅ ብለናል ጥራትና ታማኝነት ለማለት ትንሽ ቀረናል መሰለኝ አይ ያውቁናል በልብሳችን ያውቁናል በነገራችን ላይ ይሄን ስራ እንዲከፍት ያደረጋችሁኝ የኔ ደንበኞች ናቸው ምክንያቱም ብዙ ሰዎች አሉ አይደል አድርሽልኝ የቤት እቃ ሙሉ የቤት እቃ ምናምን የሚሉኝ አሉ አሁን ራሱ ወደ 10 ገና እንደመክፈቴን አያውቁም ግን በቃ ልከፍት ነው ብዬ ስላሰብኩ የ10 ሰው ትእዛዝ ተቀብያለሁ ማለቴ ደንበኞች አዲስ አይደሉም የልብስ ደንበኞቼ ለምን አትሰሪ ምናምን እያላችሁኝ ነው ያው እንግዲህ በቅናሽ ዋጋ እናንተ በሚጥራት ባለው እቃ ምናምን መጥቻለሁ ያው እናንተ የሚጠበቅባችሁ ሰዓዲ ብላችሁ እንት ማለት ነው እና እንደማታሳፍሩኝ እርግጠኛ ነኝ ከአላህ በታች ያኒ እናንተ ተወክዬ ነው ያወራው የከፈኩት ሰላም አለይኩም ወራህመቱላሂ ወበረካቱሁ ሰላም ሰላም ምርጦች እንዴት ናችሁ ያወል ቤተሰቦች የኛ ቤተሰቦች እንግዲህ አወሌ ደሴ ሙጋድ አራዳ ጋማ ነው ሙጋድ አካባቢ ነው የቃ ቤቶች ጋር እንግዲህ መጀመሪያ በር ላይ ነው ያለነው 16 ቁጥር ላይ ነው ያለነው 16 ነው እርግጠኛ ነሽ እና ዛሬ እንግዲህ ዩስራ ቆርጣለች ኬክ ቆርጣለች ኢንሻአላህ መርቀዋለች በልጅ የተመረቀ ነገር ደግሞ ወደፊት እንጂ ወደ ኋላ አይደለም ያው ስራችን እኛ ከናንተ ጋር ነው ኢንሻአላህ ሁላችሁም እንደምታዩት ኳሊቲ ቃ አቅርበናል ሐዋራሱ አሁን ይሄንን እንዴት ነው ባክሽ ይሄን እጄ ካልገባው አለች ወይወተቱ እና በጣም ደስ ብሎኛል እኔ በጣም ነው ደስ ያለኝ አንድ ሰው የምትወዱት ሰው እዚህ ደረጃ ደርሶ ጥሩ ነገር ላይ ሲደርስ ከምንም በላይ ማየት በጣም ደስ ይላል እና እዚህ ደረጃ በመድረሳችሁ በጣም ደስ ብሎኛል ይሄ ሁለተኛ ስራ ነው ማወቅ ያለባችሁ ሽፎንና ያገር ባህል ለብሶ እንዳለ ነው እሱ አይቋረጥም አሁን ወደፊትም አይቋረጥም እሱ የራሱ ሱቅ አለው ይሄ ደግሞ የራሱን የቻለ የወጥ ቤት እቃዎች
እና የወጥ ቤት እቃዎችን ደግሞ እንደዚህ አድርገን ይዘናል። ስለዚህ የተለያዩ ሀታ መፍጫዎች የተለያዩ መፍጫዎች ዳቦ መጋገሪያዎች የቡና መፍጫ አለ፣ የቪዛ መጋገሪያዎች አሉ። ስቶቭ ደግሞ በተች ስክሪኑና በቆየው አለ ማለት ነው በተለያየ ከለር። ብረት ድስት ደግሞ ከሴራሚኮች ጀምሮ እስከ ብረት ድስቶች፣ የቡና መፍጫዎች፣ የሽንኩርት የቲማቲም ሁሉንም መፍጫ ማለት ነው እና የተለያዩ እቃዎች ሞልተዋል። እንግዲህ አወሌ ይኸው ረከቦት ራሱ ተመልከቱ። የዱባዮች ረከቦት ናቸው እነዚህ ጽድት ያሉ ከንቅሳት ረከቦት እስከ ጥበብ ሲኒ ጀበናዎች ጅብ ላይ ረከቦቶች አሟልቶ ሁሉ ነገር እስከ ጅማ ረከቦቶች ንቅሳት ረከቦት ሁሉንም ያሟላ። የወጥ ማራቢያ ደግሞ ባለ ብረት የሆኑ ክዳናቸው በመስተዋት የሆኑ የጁስ መፍጫዎች በቃ ሙሉ በሙሉ የወጥ ቤት እቃዎች እዚህ ጋር ታገኛላችሁ ሙሉ በሙሉ። ብረት ድስትም ደግሞ ከትንሽ እስከ ትልቅ አለ። ብረት ድስት ትላልቅ ብረት ድስት ለምሳሌ የፍየል መስሪያ 2 ፍየል 1 ፍየል ከሚለው አንስቶ ጎላ ማለት ነው የተለያየ ሳፋዎች ሁሉ ነገር ፕላስቲኮች ሳይቀሩ አቅርቧል ወንድማችን። እንግዲህ ኢንሻአላህ ወደፊት ብለናል። የምጨምሩ ነገር ካላት ወህዋ ተደወለ ሃይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የሰዓዳና የአወል ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኛ ደህና ነን። እንግዲህም እንደዚህ ውብ በሆኑ ወጥ ቤቶች እቃዎች ሰዓዳና አወል እንግዲህ ጀምረዋል። እኛም እናንተም እናበረታታቸው፣ እናንተም እንግዲህ አበረታታቸው። ማሻአላህ ብያለሁ። እንኳን ለዚህ ያደረሳችሁ፣ እንኳን አበቃችሁ። በጣም ደስ ብሎኛል። ደግሞ ሌላም እንዲሰሩ እናንተ እገዟቸው፣ አበረታቷቸው። እንግዲህ እኔም ልመርቅ ነው የመጣሁት። እኔም ጀማልም እንግዲህ ዩስራ ጀምረዋል ሁሉንም ነገር ማሻአላህ ብያለሁ። በጣም ደስ ብሎኛል። እናንተም ደግሞ ሙሉ በቃ እንደምታዩት ምንም አይነት የሌለ እቃ የለም። ሁሉንም ነገር አቅርቦት አድርገዋል። የቡና መፍጫ ትልቁ እናንተም በሁሉም ነገር አበረታቷቸው። እኛም ደግሞ ከጎናችሁ ነን። በጣም እናመሰግናለን። አንዋር ደግሞ በመጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቻችን እንዴት ናቸው? ያው አወሌ የሚታወቀው በዚህ ስራ ብቻ ሳይሆን ከዚህ በፊት በብዙ ስራዎች እናውቀዋለን። ከሁሉም ነገሩ በላይ ደግሞ በጸባዩና በታማኝነቱ ሁሉም ሰው ያውቀዋል። ለረጅም ጊዜ አወልና ሰዓዳ በሚል ዩቲዩብ ቻናልም በቲክቶክም እንዲሁም በሽፎንና በራያ ቀሚስ ታዋቂ ከመሆናቸውም በላይ ታማኝነታቸውና ሁሉም ቦታ ተደራሽ ማድረጋቸው ልዩ ያደርጋቸዋል ከሌሎቹ እና አሁንም የከስተመርን ኦርደር ሌላ ቦታ እየገዛን ከምናቀርብ ለምንኛ እነሱን አናስደስትም? ሁለተኛ ከሌላ ሰው ገዝተን እኛም አትርፈን ሌላም ሰው አትርፉ ከሚል ቀጥታ ከስተመሮቻችንን ፍላጎታቸውን እናሟላ በሚል አዲስ ቤት ከፍተዋል። አበረታቷቸው። ጓደኛዬ እንኳን ለዚህ ቀን አበቃ። እዚህ ስለደረስክ በጣም ደስተኛ ነኝ። በርታሊ፣ ከዚህ በላይ ይገባሃል። እሺ ጓደኞቼ፣ አንዋርም ጀማልም ሀዋርም ከልብ እናመሰግናለን። እንግዲህ ያው መጥተው መርቀውልናል። በእነሱ የተጀመረ እንግዲህ ስራ እየጠፋ ያለው በመሀል በነገራችን ላይ እና እንግዲህ እነሱ እንግዲህ መጥተው ሱቃችንን ስለመረቁልን በጣም ደስ ብሎናል። እናንተም እንግዲህ እንድትመርቁልን ነው። ዙሮ እንግዲህ ያው ተከፍቷል፣ ሱቁ ተከፍቷል። እንግዲህ ኢንሻአላህ በታማኝነት ቤታችሁ ድረስ የምናደርስ ይሆናል። እንግዲህ ችርችር ብቻ ሳይሆን እንግዲህ ብዛት የምመገዙ ሰዎች ብዛት የሚሆን ችርችርም እንግዲህ በሁሉም ነው የምታስተናግደው። አድራሻችን ደሴ አራዳ ሙጋድ የሱቅ ቁጥር 16 ግራውንድ ላይ ቃተራ ማለት ነው። ግራውንድ ላይ ታገኙናላችሁ። ለበለጠ መረጃ ደግሞ ስለ ቁጥር መጀመሪያው ኮሜንት ላይ ታገኛላችሁ። በዋትስአፕ በኢሞ በቴሌግራም እየገባችሁ ማናገር ትችላላችሁ። እናንተንም ከልብ አመሰግናለሁ። እና ያው እንደነገርኳችሁ እቃ ዝርዝር እናገራለሁ። ይሄ ድብብቆች ምናምን ነገር የለም። የኔ ስራ ያው እዚህ ቦታው ላይ ሰራለሁ ሳይሆን እናንተ እንደምታሰሩኝ እርግጠኛ ነኝና እነግራችኋለሁ። በየቀኑ ያው እንትኑ ገበያ ይለያያል። በየቀኑ ነው ምሰራላችሁ ምንድነው ግን አንድ አስታቀኑ ስታመተ ምረቱ ያለው ዋጋ ለምን አሁን ዛሬ ያዘዘችኝን ልጅ ቪዲዮ ሰራለሁ፣ ነገም ልክ እንደዛው ሁልጊዜም እናገራለሁ። በቃ እናንተ ላይክ አድርጉ፣ አበረታቱ። በታማኝነት ነው የምንሰራው። ታውቁናላችሁ፣ ያው አዲስ አይደለንም።
እና ከሁሉም ቦታ እናደርሳለን። አሁን ላይ ካሁን በፊት ያዋጣኝም ምናምን እላችሁ ነበር። ሙሉ የቤት እቃ ካዘዛችሁ ደግሞ አንድ ሽፎን ወይም አንድ ሽርጥ ወይም አንድ ጋቢ የሆነ ነገር ሰጣችኋለሁ ስጦታ ይጨመር ጊፍት ማለት ነው። ጊፍት እና ልብስ መታዙ ጋቢ አለ፣ ሻል አለ፣ ጉፍታ አለ፣ የባህል ልብስ የተለያዩ አሉ፣ ሽፎኖች አሉ። ከፈለጋችሁ ማታ ማታ ላይቭ ላይ እየገባሁ ላስመርጣችሁ እችላለሁ። ቀን ቀን እዚህ ነው ውሎዬ እና በቃ በታማኝነት እንደምሰራ ዛሬ ያው ያጠፋው ምንድነው በራያ ልብስ ነበር መምጣት ያለበት፣ ስራውን ማስተዋወቅ ነበረበት። እንደ ቡቲክ ነጋዴ ሱሪ ለብሶ መምጣቱን ማቆም አለበት። እዚህ በኋላ አይደለ እንጀምር ባህሉን እየረሳው ነው። ሳዳ እንዳለችው ማለት የፈለገችው እቃ ዋጋ ባለው ነገር እናገራለሁ ብላለች። ሁሉን ነገር አሁን እናንተ ዋጋ ስንት ነው ብላችሁ ነው ኮሜንት ላይ መጀመሪያ የምጽፉት። ያንን ነው ያ ደግሞ እንደ ንግግር ነው። ለምሳሌ ይሄን እቃ በዋጋ ተናግራ ትራንስፖርት በሷ ሲሆን ትንሽ ይከብዳል። ትራንስፖርት ጋር እንዳገሩ ርቀት ትራንስፖርት ትነግራቸዋለች ማለት ነው። እዛ ጋር አቶ ግልጽ ነው። አንዳንዴ ብዙ ካርቶን ታዘሽ ትራንስፖርት ባንቺ ከተባልሽ የ7 ሰዓት መንገድ በጣም ከባድ ስለሆነ እንዳገሩ ርቀት ትራንስፖርት እናንተ የልፋት ብቻና ትራንስፖርት ብቻ ነው ያን ነገር የምታረጉት። ደግሞ ወደፊት ቪዲዮ አንድ ብቻ አይደለም ቀጣይነት። እስቲ ይሄ ደግሞ ኢሳዳ ወንድም ነው መፍሩክ በላንተ እሺ። አይ ከፈረች እየተሽኮረመመ ነው። ያው እንግዲህ እየነከሰቻታው ማማ ነው። ነይ እሺ፣ ነይ እንኪ፣ ነይ እዚህ ኬኩ ነይ፣ ቶሎ እሺ፣ ነይ ኬኩ ነይ። ዋን ቱ ጎ እንኪ እንኪ ቢሺ እሺ። ያው እንግዲህ ወንድሜን እንድሪስን ግዴታ ነው ያስገባሁት። ቪዲዮ አልፈልግም ብሏል። ያው ስራ ስለሆነ ነው እንጂ ሁሉም እኮ ቪዲዮ አይፈልግም። በነገራችን ላይ ካሜራ የሚፈልግ ሰው የለም። ግን አሁን ላይ መስሪያው በዚህ ነው፣ ግዴታ ኦንላይን ስለሆነ ነው። እና እንግዲህ አንተ መታወቅ አለብህ። ላበቱ መጣ ወላሂ የላበው አረ እየሰራህ ነበር እንዲያውቀዋል እኮ እሺ በቃ ካሜራማን ነበር እኔ ላሳየው ቢሆን ሄድ ወጣ የስራ ደግሞ ስራዋን እየሰራኝ ነው። ማማ ጉሪ ሳይ ማሻአላህ ማሻአላህ በይሺ ማሻአላህ እና ለዛሬ በቃናል። እንግዲህ በቀጣይ በስራ እንገናኛለን። እናመሰግናለን። እሺ በቃ ያላያችሁት እቃ ምን ላሳያችሁ። ያው ካርቶኑ ጋር እንከስኪ ለምሳሌ ቆንጆ ቆንጆ ሴሪት ናት በእናታ ይስ ዘሬት ናርገች እቃውን ላስገባ ለቅረጸው ብቻ ነው በቃ ማማ ቆይ በቃ ኃይለኛ ካሜራ ማነሽ ለክ ይቺ ትናት በእናትህ አወል አንዷ የት ነበርች? እዚህ ታላሽ እንደዛ አካባቢ ነው። እኔ ላሳያቸው ነበር ሌላው እዛ እንድታሸገ ነበርና ብቻ ያኔ ቆንጆ ቆንጆ እንትኖች አሉ። እሺ ቆይ ሰርቪስ ነበር አገኘሽው? ያው ይሄ የተለመደው ሳህንም አለ። አዎ ሪከርዱን ይዘሃል አሁን? እስኪ አውጪ መጥበሻዎች ምናምን በነገራችን ላይ ትሪዎች ምናምን በቃ ቦታው ስለማይበቃ አልወጡም። በጣም ነው እንትን ያለው አውጡ እሱ ይሄ ፋም ማውጣት ነበረበት። አሁን እነዚህ ያዝልኝ ላሳያችሁ። ቆንጆ ቆንጆ ሰርቪስ ወርቃማ በጣም ኦሪጂናል ናቸው። ተቀምጣቸው ደረጃ አላቸው። እነዚህ ለሁለተኛ ናቸው። ምክንያቱም ክብደቱን ራሱንም ያመጣጥ ነው። ቆንጆ ቆንጆ ሰርቪሶች አሉ። ይሄ በእንትን ስንት ነበር ወጣው? ይሄማ እንደው ለምትወት በጣም ነው የሚያምረው። ማሻአላህ ተባረከልህ ብያለሁ። ክብደቱ ደግሞ ብቻ በጣም ቆንጆ ቆንጆ ኦሪጂናል የተባሉ እቃዎች አሉ። ረከቦቶች ይሄ ደግሞ ትልቁ ነው። እኛ ረስተነዋል። በነገራችን ላይ አወራሩ ምናምን ቪዲዮ ሁሉ አዲሳችን ሆኗል። በእርግጥ ሀበችም ያወራገድ እንደምታዩት የሚያማምሩ ባለፈርጥ ናቸው ነው ባለፈርጥ ወርቅ ማማ በቃ ሰርቪስ ስራዋን እየሰራች ነው እየፈተፈተች ማማ በቃ ፍቅር ወይ
እና ያን ይመስላል ኢንሻአላህ። ያው በቀጣይ ዋጋውን እየነገረኝ ታሳያቸዋለኝ። እናመሰግናለን። የቀረሽ ካለን ቻውሪያቸው እኔ ጨርሻለሁ። በቃ ታሳያቸዋለሽ የመጀመሪያ ስለሆነ የሚፈልጉት እዚህ ጋር እንደምታዩት ስዕሉ ጋር በቃ ሳህኑ በዚህ አረተውት በቃ እሺ ቪዲዮ ይረዝማል። ከለሩ በዚህ ነው። ቆንጆ ነው። የፈለጋችሁትን አይነት